ከብዙ ዓመታት በፊት አንድ ወጣት ወደ አገልግሎታችን መምጣት ጀመረ። ይህ ወጣት ብዙ ጊዜ ስለ መንፈሳዊ ጦርነት ጥያቄዎችን ለመጠየቅ ይፈልግ ነበር። በዚህ ርዕስ ላይም ጠለቅ ያለ ዕውቀትን ለማዳበር ብዙ ጉጉት ነበረው። ስለዚህም ይህን ጉዳይ በተደጋጋሚ ያነሳ ነበር። እንዲሁም ስለ መንፈሳዊ ጦርነት የሚናገሩ የተለያዩ ሴሚናሮችን እንደተሳተፈ ይነግረኝ ነበር። ስለ አጋንንት አይነቶች፣ ምንጮቻቸው እና ሥራዎቻቸው ብዙ መረጃ ነበረው። እኔ ግን እርሱ የፈለገውን ስለ አጋንንት የሚያትት ዝርዝር ዕውቀት አልሰጠሁትም ነበር። ምክንያቱም ውይይታችን ሁልጊዜ ስለ ኢየሱስ ክርስቶስ ድልና በካልቫሪ መስቀል ላይ ስለ ተፈጸመው ሥራ ላይ እንዲያተኩር እፈልግ ስለነበር ነው። ከጥቂት ሳምንታት በኋላ ወጣቱ እንደገና መጣ። በጣም ተጨንቆ ነበር፣ ምክንያቱም በአጋንንት ጥቃት መሰቃየት ጀምሮ ነበር። ሌሊት በክፍሉ ውስጥ አስፈሪ መገለጦች እንደሚታዩት ነገረኝ። እንዲሁም ሕይወቱን የሚያስፈራሩ ድምፆች መስማት ጀምሮ ነበር። ከዕለታት